ማነሱን እንዳታየው ብዙ ብር የሚታፈስበት የቢዝነስ ሐሳብ ነው ፈጢራ ቤት። ይህንን ቢዝነስ ለመጀመር ምን ያስፈልጓቸዋል እንዲሁም ደግሞ ዋጋቸው ስንት ነው የሚለውን ዛሬ በዚህ ቪዲዮ ላይ የምናየው ይሆናል። የሚያስፈልጓችሁ ዕቃዎች የመጀመሪያ የፈጢራ መስሪያ ግሪል ያስፈልጋቸዋል። ይህንን ግሪል ገበያ ላይ ከ80 ሺህ ብር ጀምሮ ማግኘት ትችላላችሁ። እንዲሁም ደግሞ ትኩስ ነገር ከፈጢራ ባለፈ መስራት የምትፈልጉ ከሆነ ለምሳሌ ቺፕስ፣ ፈላፍል፣ አሳምቡሳ እነዚህን ለመጥበስ የሚያገለግላችሁን ማሽን እስከ 10500 ብር ማግኘት ትችላላችሁ። እንዲሁም ደግሞ የመብያ ሳህኖች፣ ቢላ፣ ሹካ፣ ማገላበጫ እንደዚህ አይነት ጥቃቅን የሆኑ ወጪዎች እስከ 12000 ብር ኮስት ያደርጋቸዋል። ከዛ ባለፈ ደግሞ ትኩስ ነገር ወይም ደግሞ ውሃ የሚጠጣበት መጠጫ ብርጭቆ ከሆነ 5500 ብር 12 ፒሱ ማግኘት ትችላላችሁ። እንዲሁም ደግሞ ትናንሽ ሲኒዎች ለትኩስ ነገር እስከ 6000 ብር ማግኘት ትችላላችሁ። እንዲሁም ደግሞ ፈጢራ የምትሰሩበትን ጠረጴዛ በተለያየ አይነት ሳይዝ ማሰራት ትችላላችሁ። ነገር ግን ከ8000 ብር ጀምሮ በምትፈልጉት ሳይዝ ማሰራት ትችላላችሁ። እንዲሁም ደግሞ የፕላስቲኩ ጠረጴዛና ወንበር ያስፈልጋቸዋል። ይሄ ከስተመር የሚቀመጥበት የፕላስቲክ ወንበሮች ናቸው። አንዱ የፕላስቲክ ወንበር እስከ 800 ብር ይሸጣል። እንዲሁም ደግሞ የፕላስቲኩ ጠረጴዛ እስከ 900 ብር ይሸጣል። ስለዚህ አንድ ጠረጴዛ ላይ 3 ወንበር ካስቀመጣችሁ እስከ 5 ጠረጴዛ ድረስ ከገዛችሁ እስከ 16500 ብር ወጪ ይኖርባችኋል ማለት ነው። ከዛ ባለፈ ኩስ ነገር የምትሰሩበት የኤሌክትሪክ ምድጃ ያስፈልጋችኋል። ይሄንን ሲምፕሊ ስቶቭ መግዛት ትችላላችሁ። እስከ 4000 ብር ኮስት ያደርጋችኋል። የቤት ኪራይ ያን ያህል አስፈላጊ አይደለም። አነስ ያለ ቤት ካለ በቂ ነው። አነስ ያለ ቤት ሆኖ በረንዳ ያለው ከሆነ ደግሞ ቦነስ ነው። እሱ በጣም ምርጥ ነው። ከዛ ባለፈ ደግሞ ዳቦ ቤት አጠገብ ይሄንን ቢዝነስ መጀመር ትችላላችሁ ተነጋግራችሁ በኪራይ ማለት ነው። ለኪራይ እስከ 10000 ብር ካወጣችሁ በቂ ነው። ከዛ ባለፈ የሰራተኛ ወጪ ይኖርባችኋል። ቼክ ባረኩት መሰረት የሰራተኛ ወጪ ፋስት ፉድ የሚሰሩ እስከ 5000 ብር ማግኘት ትችላላችሁ። እንዲሁም ደግሞ የውሃና የመብራት ወጪዎችን ጠቅላላ 2000 ብር ልትከፍሉ ትችላላችሁ። ከዛ ባለፈ አላቂ ዕቃዎች ዝርዝር እዚህ ጋር አስቀምጬላችኋለሁ። ለምሳሌ ዱቄት፣ እንቁላል፣ ሽንኩርት፣ ዘይት፣ ቲማቲም፣ ድንች፣ ምስር፣ ቅመማ ቅመሞች፣ ማር፣ ካቻፕ፣ ማዮኔዝ እነዚህንና ሌሎች የተረሱ ካሉ መጨመር ትችላላችሁ። በምትፈልጉት መጠን እስከ 20000 ብር ድረስ ገዝታችሁ አስቀምጣችሁ ሲያልቅ እየጨመራችሁ መግዛት ትችላላችሁ ማለት ነው። ይህንን የፈጢራ ቤት ቢዝነስ ለመጀመር እነዚህ ዕቃዎች ያስፈልጓችኋል። ምናልባት ያልገባችሁ ክሊር እንዲደረግላችሁ የምትፈልጉት ሐሳብ ካለ ዩቲዩብ ላይ በደንብ አብራርቼ ሰርቼላችኋለሁ። ቪዲዮውን ላይክ፣ ፎሎ እንዲሁም ደግሞ ሪፖስት ማድረግ እንዳትረሱ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። እንዲሰራላችሁ የምትፈልጉትን ቢዝነስ ኮሜንት ላይ አስቀምጡልኝ።